እኛን የሚዲያ ድምቀቶችን ማነው በጉጉት እየጠበቀ ያለው? ባይዘው ሲስተም ላይ 7 ሰዓት ነው የሚለቁት 8 ሰዓት ተኩል ኦር 8 ሰዓት ከ20 ነው አይ ቲንክ። እና ማነው በጉጉት እንደኔ የሚጠብቀው? ሳይለንት ባቢ ዋትስአፕ ቶሎ ቶሎ ስራችሁን ጨርሱ። ሌላው ደግሞ ለብሩክና ለሃይሚቲ ማይስዊት ቢግ ሪስፔክት ኤቭሪባዲ ጋይስ። ሩታ አብርሽ ላይ እንደለመዳችሁት በሬ ወለደ እንዳትሉ። ጥቃቅን ዩቲዩበሮች እስከኔ ጭምር ማለት ነው የሚቀለድባቸው ሰዎች አይደሉም። ለምን? የተግባር ሰው ናቸው፣ ውሸታም አይደሉም። ማንም ዱባይ ብሎ የዛተ ያልደረሰበት በሁለት ቀን በሶስት ቀን የተግባር ሰው ብሩኬ። ያላገባችሁ እጮኛ የሌላችሁ እንደው የትዳር አድጋር የሌላችሁ እንደው እንደ ብሩኬ አይነት ይስጣችሁ። ሌላ አሚን በሉ አሚን። እና ሶ ዛት ኤኒዌይ እኔ በጣም ወላሂ ነው የምላችሁ እንደ ሃይሚዬና እንደ ብሩኬ እንደው ልቤ ውስጥ በቃ የሚገባ ማንም ዩቲዩበርስ የለም ዛሬ ላይ። ለምን? ሁላችንም እውነት ነው፣ ውሸት ይደብረናል ሲበዛ ማለት ነው። እና እባካችሁ ጥቃቅን ዩቲዩበሮች በሌላ ዩቲዩበር አይን እንዳታዩዋቸው። ስለዚህ ቀልድ አያስፈልግም። ሃይሚቲና ብሩኬ ይለያሉ፣ የተግባር ሰው ነው ናቸው። ትክክለኛ ነገር ለኛ የሚያስተምሩት ሪያሊቲውን እና በተግባር እንደዚህ የሚያሳይ ሰው ማን ነው? እና ደግሞ ቀለበት አድርግላት ምናምን የምትሉት እዚህ አብርሽና ሩታ ላይ መጨማለቅ የለመዳቸው ኤቭሪባዲ ጋይስ ማለት ነው። እንደዚህ አይነት ነገር እሱ ያውቃል። ለና አብርሽ ለሁሉ ዩቲዩበርስ አስተማሪ ናቸው ሁለቱ ማለት ነው። ወላሂ ነው የምላችሁ። ለምን? እኔ የምምልበት ምክንያት ምንድነው? ብሩክም ሃይሚን በተግባር እያሳያችሁ ነው። ስለዚህ እባካችሁ ሚዲያው እንዲያስጠላን አታድርጉ። ሃይሚዬ ምንድነው ወርቅ ምንድነው አገኘች እኮ ብሩክን የመሰለ ማለት ነው። ብሩክም ሃይሚን የመሰለ እና በጣም ነው የምንወዳቸው የምናከብራቸው። እንደዚሁም ደግሞ በብሩኬ ስም ጥሩ ጥሩ ነገር የምታወሩ ዩቲዩበሮች፣ ጥቃቅን ዩቲዩበሮች እኛም ሰብስክራይብ ሄልፕ እናደርጋለን። እንደዚሁም ወቻወርም እንረዳቸዋለን። ችግር የለም። ለምን? መልካምነት ከብሩኬ እንማራለን ማለት ነው። ከሃይሚትዬ ሶዛት እኔ ጋር ድምፅ አለ ይመጡልናል። ሚዲያውን ድምቅምቅ አድርጉት። ድምቅምቅ ማለት ነው። ለምን? እንደ ብሩክና እንደ ሃይሚ ከምር ነው ወዶች እዚህ ጋር ድምፅ ስላለ ነው። እና ምርጦች ናቸው። እዚህ ጋር ሌላዎቹ መሳደብ የለም፣ ግን ያው መልካም ነገር እንማራለን። ከይቅርታ ጋር ውዶቼ ማሮቼ፣ ከይቅርታ ጋር እንግዲህ ሰላም አለይኩም አላልኳችሁም። በዚህ ቻናል ያው ብዙም እየተለቀቀ አይደለም፣ ግን ይወት እሺ፣ ኢትዮጵያ ስለሆነ ሰዓቱ ቀንሶ ነው። ይወት እናንተም ቻናል ክፈቱ። ብሩክና ሃይሚ ብዙ ጊዜ ቻናላቸው ላይ እየለቀቁ አይደለም፣ ግን መልካምና ጥሩ ነገር እውነታን ይዘው ስለሚጓዙ ከማንም በላይ ናቸው። ከማንም ዩቲዩበርስ በላይ ማለት ነው የተገባር ሰዎች። እና ብዙዎቻችሁ አሁን ምንድነው ብሩክ የማትከታተሉ ይመስለኛል። አይ ቲንክ የሚጠይቀኝም ሰው አለ። በብሩክ ቪዲዮ እንስራ በጨረቃ አረስሩ። ሪያሊቲውን በብሩክና በሃይሚ ብሰሩ እውነታን ነው፣ ውሸት የለም። የተግባር ሰው ነው። ብዙ ነገር ትማራላችሁ ማለት ነው። እና ለታላላቆች አስተማሪ ብሩክና ሃይሚ ሚዲያውን የተቆጣጠሩት በብሬናቸው ማለት ነው። እና ብዙ ዩቲዩበሮች ከብሩክ መማር አለባቸው። ህዝብን የሚያታልሉ ዩቲዩበሮች፣ በህዝብ ላይ የተጫወቱ ዩቲዩበሮች። ስለዚህ ማንም ያልደፈረውን ማንም ያልደረሰውን ዱባይ ሄዷል። ስለዚህ ዛሬ ላይ ብሩኬ ማንም አያስተምረውም፣ እንደ አንድ ዩቲዩበርስ አይደለም። ስለዚህ ብሩኬ የሚያደርገውን ነገር ጠንቅቆ ነው የሚያደርገው። ስለዚህ ጥቃቅን ዩቲዩበሮች እኔ መሰሉት ቀለበት አድርግላት አብርሽና ሩታ ላይ ለመዳችሁትን ለእኛ የጨረቃ ፋሚሊ ሆነናል። አብርሽን ሩታን እናከብራቸዋለን። ሁለቱ ሲመጡ እንፈተፍታለን። ግን በጨረቃ ፋሚሊ ማንም ሰው እንዲመጣብን አንፈልግም። ኦኬ ኤቭሪባዲ ጋይስ፣ ይህን ድምፄን ታስታውሳላችሁ። እና ቶሎ ቶሎ ስራችሁን ስሩ እናንተ። ብሩክ ከክሊል ነው፣ ብሩክና ሃይሚቲ ማለት ነው። የህፃን ልጅ ቢጣጥ ይበለው እና ውዶች ይህን መስራት እኛ ጋር ያፈጥሩ ምንም ከእናንተ ነው የምንጠብቀው። እና ሁሌም ወዳቸዋለሁ፣ አከብራቸዋለሁ። ከጥቂት ሰዓታት በኋላ ከአንድ ሰዓት ምናምን በኋላ ብሩክና ሃይሚቲ ይመጣሉ። እውነተኛ ታሪክን ይዘው ማለት ነው። ፌክን አይደለም። ፌክ ሚዲያ ላይ አመት ሙሉ አያስተላልፉም። ስለዚህ በሃይሚና በብሩኬ የምትቀልዱ ጋይስ እነሱ የተግባር ሰዎች ናቸው። በጥሩ ነገር ቪዲዮ ስሩ፣ ኮንቲኒው። እና ጥቃቅን ዩቲዩበሮች ቴንክ ዩ። ኦኬ ሰምታችሁኛል። እኔ 6 ዓመት 7 ዓመት ሚዲያ ላይ በሩታዬም እንደዛ ነበር፣ በሩታዬና በአብርሽ እያልኩ። እነሱን ግን አሁን ረመዳን ነው ብዙ ከወንድ ከምናምን ስለሚመጡ ከረመዳን በኋላ ደግሞ ወደ አብርሽም ሩታም ስለነሱ ማውራዱ። ግን አሁን ረመዳን ላይ